بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. يا أحبابي زاري يجيلاችሁ የመጣሁት የሪህ በሽታን በተመለከተ ነው። ዛሬ ኢንሻአላህ የሪህ በሽታ ለአንድና ለመጨረሻ ጊዜ መረጃው እንዲኖራችሁ እንደዚሁም ደግሞ ከዚህ ችግር መውጣት ለሚፈልጉ ሰዎች እስከ መጨረሻ ድረስ መፍትሄ የሚሰጥ ቪዲዮ አዘጋጅቼላችኋለሁ። እንግዲህ የሪህ በሽታ ብዙ ጊዜ ጋውቲ ተብሎ ይጠራል። ይሄ የሪህ በሽታ በተለያየ ምክንያት ሰዎች ላይ ሊመጣ ይችላል። ብዙ ጊዜ የተለያዩ ምልክቶች ሊያሳይ ይችላል። በዋናነት ግን የመገጣጠሚያዎች ህመም ያመጣል። ከእግራችን ጀምሮ የማበጥ መገጣጠሚያዎች የመድረቅ፣ የመቅላት፣ የማበጥ እንደዚሁም ደግሞ መንቀሳቀስ እስከሚያቅተን ድረስ የሚያሳይ ምልክት አለው ማለት ነው። ሌላ በተጨማሪ ህመሞች ይሰማሉ። ከፍተኛ የሆነ ህመም በተለይ ሌሊት ህመም እንዲሰማን ያደርጋል። አንዴ ድንገት ይመጣና ከ4 ሰዓት እስከ 12 ሰዓት የሚቆይ የህመም ስሜት እንዲሰማን ያደርጋል። ሌላ ደግሞ እንቅስቃሴ እንዳናደርግ ይገድበናል። ይሄ እንግዲህ በተለያየ ምክንያት ሊመጣበት የሚችልበት ሁኔታ ነው ያለው። የሪህ በሽታ እንግዲህ ብዙ ጊዜ የዩሪክ አሲድ መጠን ከፍ በሚልበት ጊዜ ነው በደማችን ላይ ይሄን ስሜት እንዲሰማን የሚያደርገው ማለት ነው። ምን ይባላል? ሃይፐር ዩሪሴሚያ ይባላል። ከፍተኛ የሆነ ዩሪክ አሲድ በደማችን ውስጥ በሚገኝበት ጊዜ አንድ በተጨማሪም ደግሞ ያ የዩሪክ አሲድ ወደ ክሪስታል ሲቀየር ሶሉብል ሌቭሉ እየጨመረ ሲመጣ ወደ ክሪስታል ይቀየራል። ወደ መርፌነት ልክ በምንረግጠው ጊዜ እንደ መርፌ ይወጋናል ማለት ነው። ይሄ ብዙ ጊዜ አረቦች ምን ይላሉ? አቡ ሚስማር እያሉ ይጠሩታል ማለት ነው። አቡ ሚስማር ከሪህ ጋር ወይ ደግሞ ከጋውቲ ጋር የተገናኘ ነው ማለት ነው። ይሄ በሽታ ብዙ ጊዜ በምርመራ ይገኛል። እንደዚህ አይነት ምልክት በምናይበት ጊዜ ሕክምና ሄደን ክሊኒክ ላቦራቶሪ ቼክ ማድረግ ያስፈልጋል ማለት ነው። ብዙ ጊዜ ከተውፋለው ለሴትም ለወንድም በተለያየ መልኩ ይሄን ካገኘን ቀጥታ የሪህ በሽተኛ መሆናችንን ማረጋገጥን አለብን። በዛው ደግሞ መፍትሄው መፈለግ ያለብን ሁኔታ ነው ያለው ማለት ነው። የሪህ በሽታ ሊያመጡ የሚችሉ ቅድም እንደጠቀስኩት ዩሪክ አሲድ በደማችን ላይ ከፍ ሲል ነው። ይሄ ሃይፐር ዩሪሴሚያ እንለዋለን። ሁለተኛ ክሪስታላይዜሽን በሚሰራበት ነው ብለናል። ጠጣር ነገር በሚሰራበት ጊዜ እንደ መርፌ ይወጋናል። በተጨማሪ ደግሞ ዳይት አመጋገባችን ልክ ጥሬ ስጋ ምናበዛ ከሆነ አልኮል የሚያበዙ ሰዎች በተለይ ቋሚ የሆነ አልኮል የሚወስዱ ሰዎች በከፍተኛ ደረጃ በዚህ በሽታ ይሰቃያሉ ማለት ነው። ሌላ አመጋገባችን ላይ ተጽዕኖ የሚፈጥር ዩሪክ አሲድ ላይ ተጽዕኖ የሚፈጥር ስትሮንግ የሆነ ኮፊ ብዙ ሰው የማያውቀው ምንድነው? ከባድ የሆነ ቡና በምንጠጣበት ጊዜ ፕሮቲን ብሬክዳውኑ ስለሚያፋጥነው ዩሪክ አሲድ በደማችን ላይ እንዲጨምር ያደርጋል። ሌላ እንደዚህ ጥራጥሬ እንደ ሽሮ የመሳሰሉ ምስር የመሳሰሉ ሰው በምንመገብበት ጊዜ ምን ያደርጋል? ዩሪክ አሲዳችን በደማችን ውስጥ ከፍ እንዲል ያደርግና ለዚህ በሽታ ያጋልጠናል ማለት ነው። ሌላ ከአመጋገብ በተያያዘ እንደዚህ አይነት የሪህ በሽታ ያለበት ሰው ቅድም እንዳልኩት አልኮል መውሰድ የለበትም። ቡና ስትሮንግ ኮፊ መውሰድ የለበትም። መጠጣት ካለበት ቡና ቀዝቀዝ ያለ ወይ ደግሞ በጣም ወፍራም ያልሆነ ስትሮንግ ያልሆነ ለስለስ ያለ ቡና ሊጠጣ ይገባል። ሌላ በተጨማሪ ደግሞ መውሰድ ያለበት እንደዚህ ጥራጥሬ ነገሮች ላይ ጥንቃቄ ማድረግ አለበት። የባህር ምግቦች ስፒናች፣ እነዚህ አሳዘሮች፣ ቀይ ስጋ እንደዚሁም ዳይተሪ የሆኑ የወተት ተዋጽኦችን እነዚህን መቀነስ መቻል አለበት ማለት ነው። እነዚህን በሽታ ያለበት ሰው እነዚህ ነገሮች እየቀነሰ ከመጣ ህመሙ ቶሎ የመምጣት እድሉ እየቀነሰ ይመጣል ማለት ነው። ሌላ መተው ያለብን ነገሮች እንደ ድንችና ካሮት የሆኑ ነገሮችን ማቆም መቻል አለብን ወይ ደግሞ መቀነስ መቻል አለብን ማለት ነው። አብዛኛው ምግቦች ፕሮቲን ብሬክዳውን እንዲጨምር የሚያደርጉ ነገሮችን ልንቀንሳቸው ይገባል ማለት ነው። ሌላ ይሄ በሽታ ያለበት ሰው ይሄ በሽታ ሊመጣ የሚችለው አንዳንዴ የሜዲካል ኮንዲሽን ነው። ብዙ ጊዜ መድኃኒት እንደ አስፕሪን እና ዱራቲክስ የሚባሉ የዚህ አይነት ዘር መድኃኒቶች በምንወስድበት ጊዜ ዩሪክ አሲዳችን ከፍ የሚልበት ሁኔታ ይመጣል ማለት ነው። ሌላ ኩላሊታችን የማጣራት አቅሙ ዩሪክ አሲድን አጣርቶ ኤክስክሬት ማያደርግ ከሆነ ከሰውነታችን ማያስወግድ ከሆነ ይሄ የኩላሊት ችግር ያለበት ሰው ለዚህ በሽታ ተጋላጭ ነው። የስኳር በሽታ ያለበት ሰው ለዚህ በሽታ ተጋላጭ ይሆናል ማለት ነው። አላ ኩል ሐል ኢንሻአላህ ምንድነው በዚህ መልኩ የተጠቁ ሰዎች በምን መልኩ ራሳቸውን ትሪት ማድረግ ያለባቸው የሚለው ጥያቄ ለመመለስ ያክል አንድ ሰው በዚህ በሽታ የተጠቃ ከሆነ ቅድም የጠቀስኳቸው ምግቦች ሊጠነቀቅ ይገባል። በተጨማሪ ደግሞ ሌላ ኤክሰርሳይዝ
ማድረግ መቻል አለበት። እንቅስቃሴዎች ማድረግ አለበት። ቀይ ስጋ መተው ብቻ ሳይሆን እንደ አብሽ በጣም አጥንታችንን የማለስለስ ድርቀትን የማለስለስ አቅም ስላለው አብሽ እንደዚሁም ደግሞ ተልባ የመሳሰሉ በምግባችን ላይ አዳርገን ልንጠቀም ይገባል ማለት ነው። ሌላ ለዩሪክ አሲድ የሚጠቅመው በከፍተኛ ደረጃ የሚጠቅመው ዋግምት ነው። ሒጃማ በከፍተኛ ደረጃ የደማችን ውስጥ ያለው ዩሪክ አሲድን መርጦ በማውጣት እንዲቀንስ ያደርገዋል። ህመም እንዲቀንስልን ያደርጋል። ኤክሰርሳይዝ የምናደርግ ከሆነ አመጋገባችንን የምናስተካክል ከሆነ ከዚህ በሽታ ሊወገድልን ይችላል። ስለዚህ ዋግምትን አዘውትረን ልንወስድ ይገባል። ቢያንስ በየወሩ 2 ጊዜ 3 ጊዜ ብንወስድ በትክክል ይሄ በሽታ ከሰውነታችን ይወገድና ጤናማ የማይሆንበት ምንም ምክንያት አይኖርም ማለት ነው። ሌላ እግራችንን ለብ ባለ ውሃና በጨው በዘፍዘፍና እግራችንን ከፍ አድርገን መተኛት፣ አንዳንድ ማሳጆች ማድረግም አስፈላጊ ነው። ሌላው ይሄ በሽታ በጣም የሚከብደን ከሆነና የሚጠናብን ከሆነ ባለሙያ ማማከር አስፈላጊ ነው። ቅድም ያልኳችሁን ሞክራችሁ ውጤት ያላመጣላችሁ ሰዎች ኮንታክት አድርጉኝና ኢንሻአላህ አንዳንድ ካውንስል ላደርጋችሁ ዝግጁ ነኝ። በአድራሻችን መጣችሁ ልንወያይ እንችላለን የሚለው መልእክት ለማስተላለፍ ነው። ኢንሻአላህ በሌላ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።